የተከበራችሁ ኢትዮጵያውያን በሌሉ ገዢዎች አንጣላ። እነሱ ወደማይመለሱበት ሄደዋል። ቢያጠፉም ቢያለሙም ከእንግዲህ በኋላ ፈራጁ እሱ ፈጣሪ እንጂ እኛ አይደለንም። ስለነሱ ስንጨቃጨቅ ልጆቻችንን አገር አልቦ እንዳናደርግ ታሪክ የምንማርበት ታሪክ ወደ ኋላ መለስ ብለን ዕውቀት የምንገበኝበት እንጂ ታሪክ እስረኛ ሊያደርገን አይገባም። የታሪክ እስረኞች በስተናል። ትናንትና ውስጥ ውለን የምናድር ትናንትናን የምናመነዥግ የምናኝክ ነገን ለማየት የምንቸገር በጣም በርካታ ሰዎች አሉ። ኢትዮጵያውያን የሚያኮራ ታሪክ አለ። ኢትዮጵያውያን ስናልፍ ስናገድም ያጠፋናቸው በርካታ ሰዎች አሉ። እስካሁን ኢትዮጵያ ውስጥ ሰው እንጂ መልአክ ተሹሞ አያውቅም። ስሙን ብታሳምሩም ብታሳንሱም ሰው ነው። ሰው ደግሞ ደካማ ነው። ሰው ደግሞ አምላኩን የከዳ ነው። ሰው ደካማ ስለሆነ ያጠፋል፣ ያለማል። በማን ላይ? በእናቱ ላይ፣ በሚስቱ ላይ፣ በልጁ ላይ፣ እንኳን በእናንተ ላይ